በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሓቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. ለእስልምና መስፋፋት ሕይወታቸውን የገበሩ አያሌ ሙጃሂዶች በኢስላም ታሪክ ላይ ሰፍረዋል። ስማቸው ተዘክሯል፣ ገድላቸው ተወስቷል፣ ጀብዳቸው ተተርኳል። ግና ከነዚህ ሙጃሂዶች ባሻገር የአላፍ ሙጃሂዶች ገድል ተቀብሯል። ከነዚህ መካከል አንዱ የቀጣዩ ታሪክ ባለቤት ነው። እንደሚከተለው ይቀርባል። ታላቁ የጦር መሪ መስለማ ኢብኑ አብዱል መሊክ አንድ የሮማ ከተማን ዘመተ። ከተማዋ ባላት ጠንካራና ብርቱ ምሽግ ምክንያት ለሙስሊሞች ከባድ ሆነች። እንደ ከበቡ ብዙ ጊዜ አሳለፉ። ሮሞች ከምሽጋቸው ሆነው ቀስት በመወርወር የሙስሊሞችን ድካም አባሱት። መስለማ ከተማዋን የሚከፍትበት ዘዴ በማሰላሰል እንቅልፉን አጣ። ሆኖም ጠብ የሚል ሐሳብ ሊያገኝ አልቻለም። ሙስሊሞችም የከበባው ርዝመት፣ የምሽጉ ብርታትና የከሃዲያኑ ቀስት ሞራላቸውን እያላሸቀው ነው። አላህ አንድ ተአምር አምጥቶ ከተማዋን የሚከፍቱበት መንገድ እንዲያገኙ ምኞታቸው ነው። እንዲህ ጭንቀቱ በበረታበት አንድ ሌሊት ነበር ፊቱን በጨርቅ የሸፈነ ሙጃሂድ ከሙስሊሞች ጦር በድብቅ ተነስቶ ወደ ምሽጉ ያመራው። ፍጹም ጀግንነት የተላበሰ ጀብዱ ፈጸመ። ብቻውን ወደ ምሽጉ ሄደ። ምሽጉን መቦርቦር ጀመረ። በስተመጨረሻም በምሽጉ ክፍተት መፍጠር ቻለ። ይህ ሙጃሂድ ስራውን እንዳጠናቀቀ ለማንም ሳያሳውቅ ወደ ማረፊያው አመራ። በማግስቱ ሮሞች ቀስት ለመወርወር ሲዘጋጁ ያ ሙጃሂድ ወደ ተቦረቦረው ክፍተት በመሄድ ወደ ከተማው ዘለቀ። ቀጥታ ወደ በሩ በመሄድ የበሩን ዘበኞች ብቻውን ተፋልሞ በመዘረር ካስወገደ በኋላ በሩን ከፈተ። ሙስሊሞች የሚያዩትን ነገር ለማመን አዳገታቸው። እነሆ ለወራት መግቢያ የሌለው እስኪመስላቸው ያለፋቸው ምሽግ በሩ ተከፈተ። ሙጃሂዱ ከውስጥ ብቅ ብሎ አላሁ አክበር በማለት አድማሱን ሲያቀልጠው ሙስሊሞች የሱን ድምጽ ተከትለው አላሁ አክበር እያሉ ሲያስተጋቡ ሮሞች በድንጋጤ በትር ተመቱ። ሙስሊሞችን የሚፋለሙበት ወኔ ከተውንም ሸሻቸው። እናም የድል ፀሐይ በሙስሊሞች ላይ ፈነጠቀች። ከድሉ በኋላ መስለማ ሙጃሂዶቹን ሰበሰበ። በክፍተቱ የገባው ማን ነው? ይውጣና ሽልማቱን እንስጠው በማለት አሳወጀ። ሁሉም በጸጥታ ያን ጀግና ለማየት በጉጉት ይጠባበቃል። ያ ሙጃሂድ ግን ሽልማቱን በዱንያ ሳይሆን በአኺራ ነበር ማጣጣም ያለመውና ለመስለማ ጥሪ ምላሹን ነፈገው። መስለማ ዳግም ተጠራ። ማንም የሚወጣ ግን አልነበረም። መስለማ ጥሪውን ደጋገመ። እንደገና በማግስቱ ተጠራ። አሁንም ይወጣ የለም። በመጨረሻ መስለማ በሽንቁሩ የገባውን ሰው በፈለገበት ሰዓት ማረፊያዬ እንዲመጣ በአላህ ስም እጠይቀዋለሁ አለ። እንዲመጣና እንዲያየው ከልቡ እየተመኘ ከቀትር በኋላ ሰዎች ሲያርፉ ያ ሙጃሂድ ፊቱን እንደሸፈነ ወደ መስለማ ማረፊያ መጣ። መስለማ አንተ ነህ አለው። እኔ አውቀዋለሁ፣ ግን እንድታውቀው ከፈለክ 3 መስፈርቶች አሉት አለ ሙጃሂድ። መስለማ ምንድናቸው መስፈርቶቹ
ሲል ጠየቀ። ስሙን ላትጠይቀው፣ ፊቱን ላይገልጥ፣ ሽልማት ላትሰጠው አለ። መስለማ ተስማማ። ሙጃሂዱም እኔ ነኝ አለና ሌላ ቃል ሳይጨምር ወጥቶ ሄደ። መስለማ አይኑ በእንባ ተሞላ። የዚህ ሙጃሂድ ልዕልና የእንባ ከረጢቱን ለመቆጣጠር አቅም አልሰጠውም። ያ አላህ ምን ያምር ኢኽላስ! ከዚያን ቀን ጀምሮ ታዲያ መስለማ ዱዓ ሲያደርግ ጌታዬ ሆይ ከዚህ ሰው ጋር ቀስቅሰኝ እያለ ነበር። አጂብ! አላህ ስብሓንሁ ወተዓላ ኢኽላሱን ያድለን። ወላሂ ያለ ኢኽላስ የሚሰራ ሥራ ከንቱ ነው፣ አፈር የሚበላው። የሰው ልጅ ትልቁ ጉዳይ ከራሱ ጋር ነው መሆን ያለበት ብዬ አምናለሁ። ራሱን ሳያይ ሌላውን ማየት የለበትም። ራሱን ሳያንጽ ለሌላው መጨነቅ የለበትም። ራሱን ሳያስተካክል ሌላውን ማጣጣል የለበትም። ትልቁ ጉዳይ ከራሴ ጋር ነው። ግብግቤም፣ ትግሌም፣ ድርድሬም፣ ፍልሚያዬም ከራሴ ጋር ነው። ትልቁ ወሬም ስለኔው ነው። ትልቁ አብሮነትም ከኔ ጋር ነው። ከራሴ ጋር አወራለሁ። እኔ ሆይ ደህና ሰው አልነበርክ እንዴ? ምን ነካ? ምን ነው እንደዚህ ወረድክ? በቸሩ ጌታ ምን አታለለ? ምን ነው ይህን ሁሉ ጊዜና እድሜ ተሰጥቶ መስተካከል አቃተ ብዬ ራሴን እጠይቃለሁ። ሁለመናዬን ሲበርደኝ፣ ባዶነት ሲሰማኝ፣ ብቸኝነት ሲወርሰኝ፣ ሲደክመኝና ሲከፋኝ ከማንም በላይ መጠጋት የምፈልገው የነፍሴ አምላክ ወደ ሆነው ጌታዬ አላህ ሱብሓነሁ ወተዓላ ነው። ያኔ እስቲ ብቻህን ላግኝህ የኔ ጌታ ብዬ እገለላለሁ። ከጭንቀቴ ከነውርደቴና ከነግማቴ ወደ እርሱ እቀርባለሁ። አቤት ግን ድፍረቴ! በራሴም እገርማለሁ። አጥፍቼ አልርቀውም፣ ተዳፍሬውም አልሸሸውም። መውደቅ በሌለብኝ ቦታ ወድቄ ማለፍ የሌለብኝን ድንበር አልፌ ተመልሼ ራሴን እያሻሸው ወደ እርሱ እመጣለሁ። ከሱ ወደ እሱ እሸሻለሁ። ያ ረብ እላለሁ። አሁንም የማልሸሸው ቤቴ እሱ ነው። እንደ ሕፃን ልጅ የትም ስዘልና ሳጠፋውዬ ማታ ሹልክ ብዬ ወደ ቤቴ እመለሳለሁ። አያስገባኝም ብዬ ፊቱን ብፈራም በበረንዳው ላይ አድራለሁ። በደጃፉ ላይ እነጠፋለሁ። ያ ረብ እላለሁ። አንድ ጊዜ ብቻ እየኝ ያ ረብ፣ አንድ ጊዜ ብቻ ካየኸኝ እይታህ ለዘላለሙ በበቃኝ። ወደ እርሱ አስቤ ስጓዝ፣ ከእርሱ ቀርቤ ስመሳጠር፣ ያዘኝ ብዬ ወደ እርሱ እጅን ስዘረጋ፣ ዝርዝር ጉዳዮቼን ሁሉ ለሱ ስነግረው፣ ይኸው ጌታዬ እዚሁ ፊትህ ነኝ ስለው፣ ባሪያህ ነኝ አስታውሰኝ ብዬ ስማጸነው፣ ጉዳዩ ሁሉ መፍትሄ ያገኘ ይመስል ሁሉ ነገር ቅልል ይለኛል። ያ ረብ ስለው እንደሚሰማኝ አምናለሁ፣ እንደሚቀበለኝም እረዳለሁ። የኔ ነገር ሁሌም እንዲሁ ነው። ሄጄ ቁጭ ብዬ ተገልዬ ጉዳዬንና ሁኔታዬን ሁሉ ነግሬው እነሳለሁ። አይለመደኝም ብዬ ቃል እገባለሁ። ከቀናት በኋላ ያው ነኝ። ደካማ ፍጡር፣ ተሳሳች ነፍስ፣ ተንከባላይ ስጋ። ያ ረብ ከማለት ውጪ ምን እላለሁ ታዲያ? አልሆነልኝም እንጂ ከልጅነት እስከ እውቀት በኢማን ለመበልጸግ፣ በዒባዳ ለመጠንከር፣ ሰው ለመሆን ብዙ ባዝኛለሁ። ይህን ስል ግን አሁን ግን ተስፋ ቆርጫለሁ ማለት አይደለም። እየተወዛወዝኩ እኖራለሁ፣ እየወደቅኩ እነሳለሁ፣ እየጨቀየሁ እታጠባለሁ። ያ ረብ እላለሁ። ሙእሚን ተስፋ አይቆርጥምና። አላህ ስብሓነሁ ወተዓላ
እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.